ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንኳን ሰላም ወደ ዩቲዩብ ቻናል የመጣችሁ። ዛሬ ቆንጆ የሆነ የቾኮሌት ኬክ አሰራርና የማፍን አሰራር አሳያችኋለሁ። በጣም ቆንጆ የሚጣፍጥ በቀላሉ የሚሰራ እና በቀላል የሆነ ነገሮች የምንሰራቸው ነገሮች ናቸው እና ሰርታችሁ እንድትሞክሩት እላለሁኝ። አሁን እዚህ ጋር የምናደርገው መጋገሪያውን እንቀባዋለን ማለት ነው ከውስጥ እንዳይዝብን። ከዛ በኋላ እዚህ ጋር እናዘጋጃለን። እዚህ ጋር ቪዲዮውን አላስገባሁትኝም፣ ነገር ግን ይሄ የቾኮሌት ድብልቅ የሆነ ነው። ዱቄት፣ ቾኮሌት፣ ቫኒላ፣ እንቁላል እና ትንሽ ወተት ያለው ነው። ይሄኛው ደግሞ ቾኮሌት የሌለው ድብልቅ ነው ማለት ነው። እና ያዘጋጀነውን ነገር ቀስ ብለን በቀባነው ትሪ ላይ ቀስ ብለን እናረጋለን ማለት ነው። ይሄ ማፈን በቀላሉ በቤታችን ማዘጋጀት እንችላለን። አንዳንድ ጊዜ አዘጋጅተን ለልጆቻችን ለቡና ቁርስ ማድረግ እንችላለን። በቀላሉ በቤት ውስጥ እንዴት ማዘጋጀት እንደምንችል ያንን ለማሳየት ያህል ነው። ከዛ የተወሰነ ግማሽ ከነጩ ግማሽ ደግሞ ከቾኮሌቱ እያደረግን እንደዚህ በአዘጋጀነው መጋገሪያ ላይ እናደርጋለን። እኔ ብዙ ጊዜ የምጠቀመው ለእንደዚህ አይነት ነገሮች ሆል ግሬን የሆኑ ዱቄቶች ናቸው፣ ያልተፈተጉ ማለት ነው። ወይም ጠቆር ያሉ የስንዴ ዱቄቶች፣ ፉርኖ ዱቄቶች ማለት ነው። እሱ ጥሩ ነው ከጤና ማኳያ እና ሁሉንም እንደዚህ ቀስ እያለን መጋገሪያችን ላይ እናደርጋለን ማለት ነው። አንዳንድ ነገሮች በቤታችን በቀላሉ መስራት የምንችለውን ነገር ሰርተን ቤታችን መጠቀም እንችላለን እና እዚህ ጋር ደግሞ ልክ እንደዚህ መጋገሪያችን ላይ ካደረግን በኋላ የሆነች ለዲኮሬሽን አይነት ነገር የፈለጋችሁትን ነገር ከላይ ማድረግ ትችላላችሁ፣ ቤታችሁ ያለውን። ከሌላችሁም ደግሞ እንዲሁ መተው እንችላለን። ዲኮሬት ስናረግበት ደስ ይላል፣ የሚያምር የሆነ ውበት ይኖረዋል ከላይ። ሁሉም ላይ እንደዚህ ካደረገንና ካሳመርነው በኋላ ከዛ ቀጥታ ወደ መጋገሪያችን ወስደን እንጋግረዋለን ማለት ነው። ይሄው አሁን እዚህ ጋር ጨረስኩኝ። መጋገሪያ ውስጥ ከተት ነው። እኔ በ350 ለ35 ደቂቃ ነው የከተትኩት። ግን የተለያየ መጋገሪያ ሊኖር ስለሚችል እሱን የእናንተ ምን ያህል ሙቀት እንደሚፈልግ አይታችሁ ማድረግ ትችላላችሁ። መጨረሻ ይሄን የመሰለ ቆንጆ ውብ የሚጣፍጥ ለስላሳ
ሲያዩት የሚያምር የሚማርክ በቤታችን እንደዚህ አዘጋጅተን መጠቀም እንችላለን እና በቀላሉ የሚዘጋጅ ቤት ውስጥ ማዘጋጀት የምንችለው ምግብ ነው ማለት ነው። በጣም ያምራል። ከመጋገሪያው ላይ አውጥተን ስናየው ደግሞ ይሄንን ይመስላል። በጣም ቆንጆ ነው። ሞክሩት። እውነቴን ነው የምላችሁ። እዚህ ጋር ደግሞ እንደዚህ ቆርሼው ውስጡን ምን እንደሚመስል ለማሳየት ያህል ነው። ይኸውላችሁ እንዴት እንደሚያምር ግማሽ ጎኑ ቸኮሌቱ አለ፣ ግማሽ ጎኑ ደግሞ የቸኮሌት የሌለው አለ። በጣም ነው የሚጣፍጠው። እውነት ሞክሩት እና የዩቲዩብ ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ስጡኝ። ዘወትር እየመጣችሁ ለምታበረታቱኝ በጣም ነው የማመሰግነው። አሁን ደግሞ እዚህ ጋር ማሳያችሁ በቀላሉ የቸኮሌት ኬክ እንዴት እንደሚሰራ ነው። እዚህ ጋር ይሄው እቃዎቹ አንድ እንቁላል እናረጋለን፣ የቸኮሌት ፓውደር እናረጋለን፣ ዱቄት፣ ቤኪንግ ፓውደር እና ትንሽዬ ጨው አድርገን እነዚህን ደረቅ የሆኑ እንትኖቹን ደረቅ የሆኑ ምግቦቹን አንድ ላይ እንደዚህ አድርገን እናዋህዳለን ማለት ነው። ከዛም በመቀጠል ደግሞ ፈሳሾቹን ለየብቻ እናዋህዳቸዋለን። እዚህ ጋር ወተት እንጨምራለን። እኔ ለአንድ ሰው ፖርሽን የምትሆን ስለሰራሁኝ ብዙ አያስፈልገንም። ይሄው እዚህ ጋር ቫኒላችንን እንጨምራለን። እዚህ ጋር ደግሞ ትንሽ ኦሊቭ ኦይል እናረጋለን። እንግዲህ ቤተሰቦች ይሄኛው እንግዲህ በቤት ውስጥ የኔ አሰራር የመቅዲ አሰራር ነው። እንግዲህ የተለያየ ሰው የተለያየ አይነት አሰራር አለው። የእናንተንም ደግሞ ሲተሞክሮ አብረን ሼር አድርጋችሁ ነው። እዚህ ጋር አንድ እንቁላል ይበቃኛል። እኔ ትንሽዬ ቸኮሌት ኬክ ስለምሰራ ለራሴ ብቻ ነው። ስለዚህ እዚህ ጋር አንዷን እንቁላል እንመታታለን። ከዛ በኋላ ሶስቱንም እናዋሃዳለን፣ እናቀላቀላለን ማለት ነው። ካቀላቀልነው በኋላ ይሄንን የመሰለ የቸኮሌት ውህድ ይመጣልናል ማለት ነው። በጣም ነው የሚያምረው ራሱ ገና ሳይሰራ። ከዛ መጋገሪያችንን ይሄው እናመጣና ከዛ እንዳይዝብን ውስጡን ልክ እንደዚህ ቅብት እናደርገዋለን። ለአንድ ሰው ብቻ የምትሆን ቸኮሌት ኬክ ነች። ከዛ መጋገሪያችን ከስሩ እንዳይዝብን አነጠፍንበት። ወረቀት ማይዝ ማለት ነው፣ የመጋገሪያ ወረቀት። ከዛ እዚህ ጋር ያዘጋጀነውን ውህድ ወደ መጋገሪያችን ውስጥ እንከተዋለን ማለት ነው። ዋው በጣም ነው የሚያምረው። የቸኮሌቱ ከለር የእንትኑ ዱቄቱ ደስ ይላል።
ከዛችን ወደ ታች እንደዚህ እናረጋታለን። እንደዚህ ነካ ነካ እናረጋታለን። ከዛ ወደ መጋገሪያችን እንወስደውና እንደተለመደው እንጋግራለን ማለት ነው። አሁን እዚህ ጋር ያው ጨርሰናል። ወደ መጋገሪያ ልንወስደው እየተዘጋጀን ነው። አሁን ይኸው መጋገሪያ ውስጥ ከተነዋል። እና እዚህ ጋር ለ28 ደቂቃ ነው የሰጠሁት በ350 ነው። ከዛ ሲወጣ ይሄን የመሰለ የቸኮሌት ኬክ እናገኛለን ማለት ነው። በጣም ነው ከለሩ የሚያምረው። ከዛ መብሰልና ለመብሰሉ እንደዚች አድርገን እናያለን። ውስጡ መብሰልና ለመብሰሉ ማለት ነው። በደንብ አርጎ በስሎልናል። ከዛ ዙሪያውን እንደዚች ቀስ ብለን እንዳይቆረሰብን ነካ ነካ አድርገን እናላቀቀዋለን ማለት ነው። ከዛ ያው ቸኮሌት ኬካችን ወጣ ማለት ነው። ዋው በጣም ነው የሚያምረው። ከዛ በኋላ እዚህ ጋር ምንድነው እሱ እንደፈለጋችሁ ዲኮር ማድረግ ትችላላችሁ። ዙሪያውን ከፈለጋችሁ በክሬም በዲኮሬሽን በተለያየ አይነት ማድረግ ትችላላችሁ። እንግዲህ ቤት ባፈራው እንደዚሁም ደግሞ መጠቀም እንችላለን ማለት ነው። እንደዚሁ እንዳለ ራሱ መጠቀም እንችላለን። እኔ ቤት ውስጥ ዝም ብዬ ቸኮሌት እንትኑ ስለነበረኝ ያው ከላይ እንደዚህ በዚህ መልኩ አስጌጥኩት ማለት ነው። ያው ለቤታችን ስለሆነ ምንም ችግር የለውም። እኔ የኬክ እንትና ፕሮፌሽናል እንትና አይደለሁም፣ ግን በቤታችን ያው እንደዚህ አድርገን ሰርተን መጠቀም እንችላለን ማለት ነው። ሲቆረስ ደግሞ ይሄንን ይመስላል። ጣዕሙ አትጠይቁኝ እንዴት እንደሚጥም። በጣም ነው የሚጣፍጠው፣ እውነት በጣም ነው የሚጣፍጠው። ስለዚህ ምንድነው እሱ የዚህ ቪዲዮ አላማ በቀላሉ በቤታችን እንዴት ነው ኬክ ጋግረን የምንጠቀመው ወይም ደግሞ ሌሎች ጣፋጭ ነገሮች እንዴት ነው ላላስፈላጊ የሆነ ወጪ ከመዳረግ በቤታችን ልክ እንደዚህ ባለን ነገር ዱቄትን በመጠቀም ባለን ነገር እንደዚህ ተጠቅመን መጋገርና መጠቀም እንችላለን ማለት ነው። አሁን ይሄ በቃ በጣም ቆንጆ ነው፣ እውነቴን ነው የምላችሁ። እና በዚህ መልኩ እናዘጋጃለን ማለት ነው። የዛሬ ዝግጅታችን ይሄንን ይመስላል። ይሄው ቆረስ ነው አሳየዋችሁ። እኔ ያው ከካሜራ ጀርባ ቀምሼዋለሁ። በጣም ይጣፍጣል። አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ቻው